ያው ህክምና ላይ ምንም መተፋፈር የለም። በውስጥ መስመር በበርካታ ሰዎች የምጠየቀውን ነገር ልመልስላችሁ። ራስን በራስ ማርካት ወይንም ማስተር ቤት ማድረግ እንዴት ማቆም እንችላለን ነው የሚሉት። እና የመጀመሪያ ማወቅ ያለብን ይሄ ሴጋ የምንለው ነገር ለስንፈተ ወሲብ ይዳረገናል። ምክንያቱም ብዙ ጊዜ ይህን ሲያደርጉ ሰዎች ተደብቀውና ሰዎች እንዳያዋቸው ስለሆነ በአጭር ጊዜ ነው ፈጥነው የሚጨርሱት። ይሄ ደግሞ አእምሯችን ሩቲኑን ስለሚከተል ቶሎ ለመጨረስ ወይንም ፕሪማቹር ኢጃኩሌሽን ለሚባለው ነገር ይዳረጋሉ። ሁለተኛ ይሄ የሚያደርጉት ነገር የሚያዩት ፖርኖግራፊ ሊሆን ይችላል። ሪያሊስቲክ የሆነ ነገር አይደለም። ሰው ነገ ትዳር ይዘው ወደ ህይወታቸው ሲያመጡት ያንን ነገር ስለሚያጡት ህይወታቸው ላይ ከፍተኛ የሆነ ጫና ይኖራል ማለት ነው። ሌላኛው ነገር ለወገብ ህመም፣ ለአእምሮ መጫጫት፣ በጣም ጂኒየስ የነበሩ ልጆች በትምህርታቸው ሲደክሙ፣ ብዙ ነገር መስራት ይችሉ የነበሩ ሰዎች ይህን መስራት ሳይችሉ በዚህ ውስጥ ስለተጠመዱ እናያለን። እና እንደ አጠቃላይ ብዙ ህይወትን ነው የሚረባብሸው ማለት ነው። እንዴት ነው ማቆም የሚቻለው የሚባለው ልንገራቸው። የመጀመሪያ አንደኛ ሁሉም በሃይማኖቱ ከፈጣሪ ጋር ያለውን ግንኙነት ማጠናከር ነው። መንፈሳዊ መሆን ማለት ነው። መጾም ሊሆን ይችላል፣ የተለያዩ መንፈሳዊ ተግባሮችን ማከናወን። ሁለተኛ ስሜትን ከሚቀሰቅሱ ነገሮች መራቅ። ለምሳሌ ፖርኖግራፊ ሊሆን ይችላል፣ መጠጥ ሊሆን ይችላል፣ ጫት ሊሆን ይችላል፣ እንዲሁም ሌሎች አላስፈላጊ ከሆኑ ነገሮች መራቅ። ሶስተኛ ልክ ይሄ ማስተር ቤት የማድረግ ነገሩ ሀሳቡ ገና አእምሯችን ላይ ሲመጣ ምን ማድረግ ነው? ወዲያው ቦታ መቀየር፣ ስልክን መዝጋት፣ ሌላ አክቲቪቲ ማድረግ፣ ስፖርት መስራት ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል ማለት ነው። አራተኛ ብዙውን ጊዜ ለብቻ አለማሳለፍ፣ ከቤተሰብ ጋር ከጓደኛ ጋር ማሳለፍና ለብቻ አለመሆን፣ ራስን ቢዚ ማድረግ። የመጨረሻው ደግሞ ምንድነው? እነዚህ ነገራቶችንም አድርገን ለውጥ ማናገኝ ከሆነ አዲክሽኑ በጣም ኃይለኛ ከሆነ ሱስ ከሆነና መተው ካልቻለን በጣም ብዙ ባለሙያዎች አሉ። የባለሙያ ድጋፍ መጠየቅና መነጋገር ብዙ አማራጮችን ልናገኝ ስለምንችል ማለት ነው።